እገሌ ችግር አለበት ተጠንቀቁ ሲባል ሶስት ጥቅም አለ ሁሉ ቢበቃው ተወዲ ይሄ እንግዲህ ጀምሯልና ቅድም ብያችሁ ነበር ጀምሯል አማና ነው ሁሉ ጊዜ አንድ አይነት አይደለም ትምህርት እንደ ቦታው እንደ ወቅቱ እንደ ጊዜው እንደ አስፈላጊነቱ እንደ ህብረተሰቡ ማስተማር አማና ነው ያለ ቁጣ ይወርዳል የሰው ልጅ ይጣላም አለ ካልተጣላ ሲዲናላ አለ ከተጣላ መላው ዓለም ቢሰቅልህ ይወርዳል ይወድቃል ሶስት ጥቅም አለው በነሲሃ እገሌ ነሲቱ እገሌ ችግር አለበት ከማለት ሶስት ጥቅም አለው አንደኛው ምንድነው አንተ አማናን ትዋጣለህ ነሲሃ ትጋብዛለ ሁለተኛ ሰውየው ራሱ ቢድዓ ይሰራል በዚህ ቢድዓው ትክክል ነው ብሎ ካለ እንዳይገናኝበት ይረዳዋል ኢልባስ ባያን ሲጠራጠራ አልያል ይመለስ ይችላል ክብርና ነፍስያ ስልጣን ጥቅም ያልያዘው ከሆነ እውነት ይሄ ነገር ሰውየው ጥቅም ምንም እንገናኝ ነገር የለም ለኔ ቢሎ አይደለም ጀዛው ለከለ ቢሎ ነፍስያ ከሌለበት ሊመለስ ይችላል የበለጠ ደግሞ ሚሊዮን በትሪሊየን ሊከተለው ይችላል በዘመናችን የሶሻል ሚዲያ በተስፋፋበት ዘመን ማለት ነው ስንት ሺህ ይከተሉ ተነበረው ትክክለኛ መስሏቸው ከተከተሉት እነሱ ነጥያት ይሸከም የነበረው እንዳይሸከም ማዳን ነው አይነተኛ የነፍሰባት ለአህለል ቢድዓ ማን ነው الذي يرد عليهم ሊመልስባቸው ሰው ነው